ይሄ የእግዚአብሔርን ዕቃ ጦር የለበሰ ይሄ ደግሞ የእግዚአብሔርን ዕቃ ጦር ያለበሰ ራቁቱን ይሆን አያችሁ አዎ መጽሐፍ ቅዱስ ኤፌሶን ላይ ምን እንደሚል ታውቃላችሁ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ ይላል እሺ ይሄ ያለበሰ ነው ይሄ ደግሞ የዲያብሎስ ሽንገላ ነው ይታያችኋል አዎ የዲያብሎስ ሽንገላ አንቺ አትችይም እግዚአብሔር አይወድሽም እግዚአብሔር አይራራልሽም እግዚአብሔር አያይሽም እግዚአብሔር ምንም አያደርግልሽም እያለ መሸንገል ማለት መዋሸት አይደለም ማሮች አዎ የሚዋሽ የዲያብሎስ ምንድነው ይሄ ሽንገላ ውሸት የዲያብሎስ ምን ሽንገላ የዲያብሎስ ሽንገላ ውሸት ነው እሺ በጣም ብዙ ሽንገላ በጣም ብዙ ውሸት ነው ያለው ግን የዲያብሎስን ሽንገላ የሚቋቋመው ማን እንደሆነ ከሁለቱ እናያለን የእግዚአብሔርን ዕቃ ጦር የለበሰው ነው ወይስ ያለበሰውን ሌትስ ሲ እሺ የዲያብሎስ ሽንገላ መጣ ገባ የት ሄደ ምን አደረገው ሰመጠ እታች ድረስ በቃ ዋጣ አይደለ የእግዚአብሔርን ዕቃ ጦር የለበሰው ግን ወገቡን በእውነት የታጠቀ በሰላም ወንጌል እግሮቹ የተጫሙ አያችሁ መጽሐፍ ቅዱስ የሚለው የጽድቅ ጥሩር የለበሰ የእምነት ጋሻ ያነሳ ትዝ ይላችኋል አይደለ የመዳን ራስ ቁር የለበሰ የመንፈስን ሰይፍ ደግሞ የእግዚአብሔርን ቃል የያዘ አያችሁት ከቨር የተደረገ በዚህ ሁሉ የተደረገ ደግሞ እስቲ እኔው ዲያብሎስ ሽንገላው ሲገባ አዎ ሰመጠን አልሰመጠም ምን ሆነ ተንሳፈፈ አሸነፈው ከዲያብሎስ ሽንገላ በላይ ሆነ አሸነፈው አይደለ ስለዚህ ሁሉ ጊዜ የእግዚአብሔርን ዕቃ ጦር ሁሉ ምን ማድረግ አለበት መልበስ አለበት እሺ ወገባችንን በእውነት መታጠቅ እዚህ ጋር መጽሐፍ ቅዱስ ላይ የሚለውን በሙሉ ኤፌሶን 6 ላይ ማድረግ አለብን የዲያብሎስን ሽንገላ እናሸንፋለን በሉስቲ እናሸንፋለን yes high five yay